ዋላችሁ። ዛሬ ብዙ ጊዜ ስኬታማ ለመሆን በቂ ነው ተብሎ ከሚታመነው የአእምሮ ብልህነት በተጨማሪ የስሜታዊ ብልህነት አብረን እናያለን። እንግዲህ ብዙ ሰዎች ስኬታማ ለመሆን የአእምሮ ብልህነት ብቻውን በቂ ነው ብለው ያስባሉ። ይህ እንግዲህ በበለጠ የስሜታዊ ብልህነት ለብዙ ስኬት እንደሚያደርስ ዛሬ አብረን እናያለን። እንግዲህ በትዳር በማህበራዊና በስራ ቦታ ስኬታማ ሆኖ ለመኖር ትልቁና ዋነኛው ነገር በስሜታዊ ብልህነት ማደግ ትልቁን ድርሻ ይዛል ማለት ነው። እንግዲህ ከአምስቱ ስሜታዊ ብልህነት ዋና ዋና ነጥቦች ውስጥ ዛሬ አንዱን የምናይ ይሆናል። እስከ መጨረሻው እንድትከታተሉ እጋብዛለሁ። እንግዲህ ከስሜታዊ ብልህነት ቁልፍ ነጥብ የሆነው በእንግሊዝኛ ኢምፓቲ ወይም ደግሞ የሌሎች ሰዎችን ስሜት መረዳት የሚለውን አብረን የምናየው ነው። እንግዲህ በሶስት ክፍሎች እናያለን። ይህም በማህበራዊ፣ በቤተሰብ እንዲሁም በድርጅት አስተዳደር እናያለን። በማህበራዊ ውስጥ ስናይ ለምሳሌ ሁለት ጓደኛሞች ቀጠሮ ተቀጣጥረው ቀጠሮ የቀጠረው ሰው ቀድሞ እዛ በተገኘበት ጊዜ ጓደኛው ደግሞ ለተወሰኑ ሰዓታት ወይም ደቂቃ ቆይቶ ወይም አርፍዶ በሚመጣበት ጊዜ በስሜታዊ ብልህነት በኢምፓቲ የሰዎችን ስሜት ባለመረዳት የሚደረግ ግንኙነት ምን ይላል? ምን ነው እንዲህ የምታረፍደው? ጊዜን በላህብኝ፣ አቆየህን ብሎ ሊጣላ ይችላል። ይሄ ምንድን ነው? የሰውን ስሜት በሰውየው ቦታ ራስን አድርጎ ባለማየት የሚደረግ ንግግር ሊሆን ይችላል። በስሜታዊ ብልህነት የሌሎች ሰዎችን ስሜት የተረዳ ሰው ግን በዚህ ምሳሌ ሰውየው የተወሰነ ደቂቃ አርፍዶበት በመጣ ጊዜ ምን ይላል? በስሜታዊ ብልህነት ወይም በዛ ሰው ቦታ ራሱን አድርጎ በተገነዘበበት ግንዛቤ ምን ይላል? ምን አጋጥሞ ነው? ምን ሆነ ነው? በሚል በመልካም ንግግር በመልካም መረዳት ጓደኛውን ይቀበለዋል ማለት ነው። ይሄ ምንድን ነው? ሰውየው የአርፋጁን ሰውዬ የቦታ ራሱን አድርጎ ስሜቱን ተረዳ ማለት ነው። ይሄ በማህበራዊ ግንኙነት ውስጥ በጣም ወሳኝ ነው ማለት ነው። ሰዎች እርስ በርስ በሚያደርጉት ግንኙነት የሌላውን ሰው ስሜት መረዳት ጠቃሚ ነው የሚል ነው። ይሄ በማህበራዊ ግንኙነት ውስጥ ነው። በሌላው ምሳሌ ደግሞ የምናየው በቤተሰብ ውስጥ ስናይ ባልና ሚስት አብረው እየኖሩ ባል ከስራ ቦታ ደክሞት ተናዶ በሚገባበት ጊዜ ሚስትም በቤት ውስጥ ስራ ደክሟት ትጠብቀዋለች። የባለቤቱን ስሜት ሳይረዳ ባለቤቱን በሚያነጋገርበት ጊዜ እኔ ለእናንተ ብዬ ለዚህ ቤት ብዬ እደክማለሁ ብሎ ንዴቱን ከገለጸ ይሄ ስሜትን አለመቆጣጠር ወይም ደግሞ የራስን ስሜት ብቻ መግለጽ ይሆናል ማለት ነው። ትክክለኛው አካሄድ ግን ምንድን ነው? ዛሬ አንቺ ስትሰሪ የነበረው ስራ ከባድ ነው፣ እስኪ ልጆችን ይዤ ላግዝሽ በማለት እሷ የነበረችበትን ሁኔታ በመረዳት ምን አደረገ ማለት ነው? የስሜት እርስ በርስ መረዳዳት ሆነ ማለት ነው። ይሄ ምንድን ነው? አንዱ የአንዱ ጫማ ውስጥ ነው መረዳት ማለት ነው። የሌላውን ሰው ስሜት መገንዘብ ማለት ነው። ይሄ ለሰላማዊ ግንኙነት፣ ለሰላማዊ ትዳር በጣም ወሳኝ ነው ማለት ነው። በተቃራኒው ግን ብንሄድ አንዱ የአንዱን ስሜት ካልተረዳ ምን ይፈጠራል ማለት ነው? ሰላም ማጣት ይፈጠራል፣ ጸብ ይፈጠራል፣ የቤተሰብ መፍረስ ይፈጠራል ማለት ነው። ይሄ በምሳሌ ያየነው በቤተሰብ ሁኔታ ማለት ነው። በሌላ በሶስተኛው ደግሞ የምናየው የድርጅት አስተዳዳሪዎች፣ መሪዎች ሰራተኞቻቸውን በሚመሩበት ጊዜ የሰራተኞቻቸውን ስሜት የሰራተኞቻቸውን ሁኔታ በደንብ ማወቅ መገንዘብ አስፈላጊ ነው ማለት ነው። ይህንም እስኪ በምሳሌ እንየው። ይህም በምሳሌ ስናይ አንድ ሰራተኛ አርፍዶ ወደ ስራ ይገባል እና የስራ ኃላፊው ወይም የስራ መሪው ሰውየውን ባለመረዳት የሚያደርገው ንግግር ና ብሎ ቢሮ በመጥራት ይህን ስራ በላሽ፣ ሁልጊዜ ታረፍዳለህ፣ አንተ ከዚህ መስሪያ ቤት አባርሃለሁ፣ አንተ ማትረባ ነህ በሚልበት ጊዜ ሰራተኛው የነበረበትን ችግር ያጋጠመውን ችግር መሪው ወይም የሰራተኛው የስራ ኃላፊ ስላልተረዳው ይበሳጭና የበለጠ ስራ በእጁ ላይ ይበላሽበት ማለት ነው። በድንጋጤ ስራዎች ይበላሹበታል ማለት ነው። ይሄም ምንድን ነው? አላስፈላጊ የስሜት መረዳዳት ወይም ደግሞ የእርስ በርስ ስሜት አለመረዳዳት ይሆናል ማለት ነው። ትክክለኛው የስራ መሪ ወይም ደግሞ አንድ መሪ ሰራተኛውን ምን ማለት አለበት? ስሜታዊ ብልህነት አስተሳሰብ ወደ ቢሮ ጠርቶት ምን አጋጥሞ ነው?
ቤተሰብ ችግር አለ፣ ምን ሆነ ነው፣ ምን አጋጠመ ብሎ ያንን ሰራተኛ ካነጋገረው ግን ያ ሰራተኛ ምንድነው አለቃዬ ወይም የስራ ኃላፊ ስሜቴን ተረድቶኛል፣ ችግሬን ጠይቆኛል በማለት ያጋጠመውን ችግር ሁሉ በግልጽነት ይነግረዋል። በዛን ሰዓት ምን ይፈጠራል ማለት ነው? ጥሩ የስራ ግንኙነቶች ይኖራሉ። በዛን ሰዓት ስራም ስኬታማ ይሆናል። ለመስሪያ ቤቱ እድገትም በጣም ወሳኝ ነው። እንግዲህ አድማጮቻችን ዛሬ አብረን ያየናቸው የስሜታዊ ብልህነት ቁልፉ ኢምፓቲ ወይም ደግሞ የሌሎች ሰዎችን ስሜት መረዳት በሚል አይተናል። ምናልባት ጠቃሚ ሊሆን ይችላል ብዬ አንድ ምሳሌ ለማከል እፈልጋለሁ። ይሄ ምንድን ነው? አንድ ሰራተኛ በአንድ ትልቅ ድርጅት ውስጥ እየሰራ ወቅቱ የበዓል ወቅት ነበር እና ምን አደረገ? ሰራተኛው ሰክሮ በስራ ቦታ ይገባል። በስራ ቦታ በገባበት ጊዜ የካምፓኒው ባለቤት መሪው ምን አደረገ? ያንን የሰከረውን ራሱን የጣለውን የወደቀውን ሰራተኛ ተሸክሞ በራሱ መኪና ላይ ወደ ቤቱ ያስገባል። ወደ ቤቱ በሚያስገባበት ጊዜ ባለቤቱ እያለቀሰች እየጮኸች ከስራ መባረሩ ነው። የስራ ኃላፊው እንደውም ጨካኝ ነው፣ ባለቤቱ ቁጡ ነው፣ ባለቤቴ ከስራ መባረሩ ብላ እያለቀሰች እየጮኸች በነበረበት ጊዜ ያ የስራ መሪ የካምፓኒው ባለቤት ምን አለ? አይዞሽ አባረው ምንም አይሆንም ይላታል። ባለቤቱ ግን ማልቀሱን መጮህም አላቆመች። መጨረሻ ላይ የካምፓኒው ባለቤት የሚያደርገውን ሲያጣ የካምፓኒው ባለቤትም እኔ ነኝ መሪውም እኔ ስለሆንኩ አይዞሽ ምንም አይሆንም ብሎ ባለቤቱን ማጽናናት ወደ ስራ ቦታ ተመለሰ እና ይሄ የስራ መሪ ወይም የካምፓኒው ባለቤት ይህን በጎ ነገር አድርጎ በሌላ ቀን ያ ሰክሮ መሪው ወደ ቤት ተሸክሞ ወደ ቤት ያስገባው ሰራተኛ በሌላ ቀን ምን ያደርጋል? ሰራተኞች ይሄ ድርጅት ደሞዝ ሊጨምርልን አልቻለም፣ ይህን ድርጅት እናጥፋው፣ ይህን ድርጅት እንጉዳው ብለው በተመካከሩ ጊዜ ያ በጎ የተደረገለት ሰራተኛ በስራ ቦታም መልካም ተጽዕኖ ፈጣሪ ስለነበረ በረብሻ በግርግር ካምፓኒው እንዳይጎዳ ምን አደረገ? ሰራተኞች እንዲህ አናደርግም፣ በአግባቡ እንጠይቃለን እንጂ እናደርግም በማለት በረብሻ በግርግር ካምፓኒው ላይ ሊፈጠር የነበረውን ጉዳት ሊያስቀር ይችላል ማለት ነው። እንግዲህ ከዚህ መጨረሻው ምሳሌ ላይ የምንማረው ምንድን ነው? በጎ ነገር ማድረግ በራሱ ይመልሳል፣ በጎ ነገር በበጎ ነገር ይመለሳል ማለት ነው። ያ መሪ ያ የካምፓኒው ባለቤት በዛን ሰዓት ያንን ሰራተኛ ከስራ አባሮት ቢሆን ኖሮ መጥፎ እርምጃ መጥፎ ውጤትን ያመጣ ነበር ማለት ነው። እና በአጠቃላይ ስሜታዊ ብልህነት በማህበረሰብ ውስጥ በቤተሰብ እንዲሁም በድርጅት በጣም አስፈላጊና ወሳኝ ስለሆነ ሁሉም ሰው ይህንን የስሜታዊ ብልህነት ሊጠቀምበት ይገባል የሚል መልእክት አለን። እንግዲህ ከዚህ ቪዲዮ ብዙ ትምህርት እንዳገኛችሁ እንገምታለን። ላይክ፣ ሼር እንዲሁም ሰብስክራይብ አድርጉ። አመሰግናለሁ።